ቢስሚላህ ዛሬ ከሰማኋቸው ታሪኮች መካከል በጣም የገረመኝ ታሪክ አጫውታችኋለሁ። ለሌሎች ይጠቅማል ብላችሁ ካሰባችሁ ሸር አድርጉልኝ። ታሪኩን የሰማሁት ከአቡ ተይሚያ ነው። ከሼኹል ኢስላም ኢብኑ ተይሚያ ጋር እንዳይመሳሰልባችሁ። አቡ ተይሚያ ማለት ኬ ላይ የሚገኝ ታዋቂ ዳኢ ነው ይለናል። ታሪኩ የተከሰተው ከኸሊጅ አረብ ሀገራቶች መካከል ካሉት ሀገሮች በአንዱ ሀገር ነውና አረቦች እንደምታውቁት በእምነታቸውም እንዲሁ በባህላቸውም ሴትና ወንድ ግንኙነት እንዳይኖረው ሐራም የሆነ ግንኙነት እንዳይኖር በጣም ጥንቃቄ ያደርጋሉ። ሐራም ነገር ያሰበ ሰው ውስብስብ ነገሮችን አልፎ ነው የሚሰራው፣ በተለይ ከዚህ ቀደም ማለት ነው። እና አንዲት ሴት እንዲሁ የተለያዩ መንገዶችን ተከትላ ሐራም ነገር ላይ ትወርቃለች። እንዳጋጣሚ ሆኖ ደግሞ መከላከያ አልተጠቀመችም ነበረ፣ የወሊድ መከላከያ ማለት ነው። ታረግዛለች። ካረገዘችም በኋላ ቤተሰብ ያውቃል ማርገዟን። ያኔ ሲያውቅ ቤተሰብ ክብሩ እንዲነካ ስለማይፈልግ በመጥፎ እንዲወሱ ስለማይፈልጉ ያው ልጅቱን ይጠይቃሉ። ከማን ነው ያረገሽው? በቃ አንድ ጊዜ ሆኗል፣ ልጅየውን አሳውቅንና በሐላል መንገድ እናድርገው፣ እንዲያገባሽ እናድርግ እያሉ ይቸከችኳታል። ልጅቱ ደግሞ አላቅም ትላለች። እየዋሸች አልነበረም፣ የእውነትም አታቅም ነበረ። በተደጋጋሚ ጠይቋታል። ጽንሱ እየገፋ ነው። አላቅም ነበር መልሱ። ያኔ ወንድሟ በጣም ቅርቧ ስለነበረ ለብቻው አድርጎ ይጠይቃታል። እንደው እባክሽ በቃ አንድ ጊዜ ነገሩ ሆኗል፣ ማን ነው ያስረገዘሽ? ማን ነው ይላታል። እሷም እየዋሻው እኮ አይደለም፣ ሰውየውን ባቅ ነግራችሁ ነበረ፣ የእውነት ማን እንደሆነ አላቅም ትለዋለች። ከዛም እሱ እስኪ ያለውን እንዴት እንደተፈጠረ መቼ እንደተፈጠረ ንገሪኝ ይላታል። ከዛ ከዚህ ቦታ በዚህ ሰዓት ምናምን ብላ ዲቴሉን ትነግረዋለች። እንግዲህ በዛ ሰዓት ላይ አንድ ሰው ወንጀል መፈጸም ካሰበ በጣም ጥንቃቄ አድርጎ ነው። ሐራም ቦታዎች እንዲሁ በቀላሉ የሚገኙ አይደሉም እና ጥንቃቄ አድርጎ በታክሲ ሄዶ ከዛ አንዱ ሰው ከአንዱ ሰው ተቀባብሎት ነውና ስትነግረው ማን እንደሆነ ያስረገዛትን ሰው ራሱ እንደማታውቅ ስትነግረው በዚህ ልክ ነው። ምን አለችው? ገባው። ማብራቱ ሙሉ የጠፋ ነበረ። ከዛ የሆነ ሰው ወንድ ገባ፣ ግንኙነት አደረግን። ከዛ በኋላ ወጣው። ማን እንደሆነ መልኩን ራሱ አላየችውም ማለት ነው። ስለዚህ ይሄ ሰው ነው እንደዚህ ነው ብላ መግለጽ አልቻለችም። ጊዜውና ሰዓቱን ቦታውን ስትነግረው ግን እሱ አውቋል። ከዛ እሷ ጋር የነበረው ንግግር ከጨረሰ በኋላ ወጣ። ቀጥታ ከቤት ወጣና ራሱን አጠፋ። ሲታወቅ ለካም ያን ያስረገዛት የራሷ ወንድሟ፣ እናቷ ልጅ ወንድሟ ነበረ። ይህንን ባወቀበት ሰዓት ተጸጽቶ ራሱን አጠፋ ይባላል። እና ሴትና ወንድ ጋራ ያለ ግንኙነት አላህ ሱብሓነሁ ወተዓላ እንዳለው ነው። እሷ እህቴ ናት፣ እንደ እህቴ ነው ማያት፣ እንደው ሌላ ነገር አልጠረጠርም፣ በሌላ ነገር አያስበኝም ማለት ሞኝነት ነውና አላህ ሱብሓነሁ ወተዓላ አትቀራረቡ፣ ዝሙትን አትቅረቡ እንዳለው ርቀቱን መጠበቅ ይኖርብናል። ማንም ሰው ይሁን ከአላህ ሱብሓነሁ ወተዓላ የበለጠ ለኛ የሚያውቅልን የለም። ርቀታችንን ጠብቀን መኖር ይገባናል። ታሪኩን ለሰው የጠቀመ ካላችሁ ሼር አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።